ዝምተኛው የፋሽን አብዮት ካሉ ፑቲክና የኢትዮጵያ ዲጂታል ጥበብ ወረራ። ዓለማችን በማህበራዊ ሚዲያ ተጽዕኖ ፈጣሪዎች ተጽዕኖ ስር እየወደቀች ያለ ይመስላል። ቀደም ባሉ ጊዜያት ሰዎች ተሰጧቸውን ለማሳየት የቴሌቪዥን ወይም የሬዲዮ ጣቢያዎችን ደጅ ይጠኑ ነበር። ያ ዘመን ግን አብቅቷል። ዛሬ ስልክና ኢንተርኔት ካለህ ዓለም መድረክህ ነች። ለዚህ ደግሞ ትልቁ ማሳያ የዛሬው የእኛ ጀግና ነው። ከካሉ የማህበራዊ ሚዲያ ስኬትና የፋሽን ጥበብ በስተጀርባ ምን አለ? ውድ የቻናላችን ተከታታዮች እንደምን አላችሁ? የውስጥ አዋቂ ዩቲዩብ ቻናላችን ከዝነኛ የጥበብ ሰዎች እንዲሁም ከማህበራዊ ሚዲያ ተጽዕኖ ፈጣሪዎች ህይወትና ስኬት በስተጀርባ ምን አለ ስንል እንጠይቃለን። ይህንንም ለእናንተ ቤተሰቦቻችን እንነግራችኋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆኑ። ካሉ ፑቲክ በእውነተኛ ስሙ ካሌብ በአሁኑ ጊዜ በቲክቶክ እና በኢንስታግራም በከፍተኛ ፍጥነት ዝነኛ እየሆነ የመጣ ወጣት ኢትዮጵያዊ የጥበብና የፋሽን ባለሙያ ነው። ካሉ ፑቲክስ በሚል ስም የሚታወቀው ይህ ወጣት ማንኛውም ነገር ወደ ዘመናዊ የፋሽን ልብስነት ሊቀየር እንደሚችል በተግባር እያሳየ ነው። ፌስቡክ እና ዋትሳፕን የሚያስተዳድረው የማርክ ዙከርበርጉ ሜታ ካምፓኒ አካል የሆነው ኢንስታግራም በካሉ የቪዲዮ ስራዎች ስር ባሰፈረው አስተያየት በዋናው ገጹ ላይ ፊቸር ሊያደርገው እንደሚፈልግ ገልጾለታል። ኢንስታግራም እንዲህ ያለውን እድል የሚሰጠው በዓለም አቀፍ ደረጃ ልዩ ተጽዕኖና የፈጠራ ብቃት ላላቸው ጥቂት ሰዎች ብቻ መሆኑ ይታወቃል። ካሉ በውስጥ መስመር ዲኤም መልስ እንዲሰጣቸውም ተጠይቋል። ካሉ ግን እስካሁን ድረስ መልስን አልሰጠም። ይህ ዝምታው ሌላ አነጋጋሪ ጉዳይ ነው። ስለ ካሉ ስራ ማወቅ ያለብን ዋናው ነጥብ የተጣሉ ቁሶችን ወደ ማራኪ የፋሽን ዲዛይን መቀየሩ ነው። ካሉ ካለበት ዝቅተኛ ማህበራዊ ደረጃ ተነስቶ ምንም አይነት ውድ ጨርቆች ሳይጠቀም በአካባቢው በሚያገኛቸው ነገሮች ብቻ ሃይ ፋሽን መስራቱ ብዙዎችን እያስገረመ ነው። ይህ ጥበብና ፋሽን በገንዘብ ሳይሆን በፈጠራ እንደሚወሰን በተግባር ያሳየበት ነው። የእሱ ስራዎች ሰስቴይነብል ፋሽን ወይም አካባቢን የማይጎዱ የፋሽን ስራዎች ናቸው። እድል የአጋጣሚ ክስተት ብቻ አይደለችም። እውነተኛ ተሰጥኦና ፍላጎት ከትክክለኛው ጊዜና ቦታ ጋር ሲገናኙ የጥረት ውጤት ፍሬ ሲያፈራ እድል ይሉትን ስኬት መጎናጸፍ አይቀሬ ነው። በጥበቡ ዓለም ብዙዎች ለፍተዋል፣ ጥቂቶች ዋንጫውን አንስተዋል፣ እጅግ ጥቂቶች ደግሞ የዕድሜ ዘመን መክሊታቸው ሆነው ተከብረውበታል፣ አንቱ ተሰኝተውበታል በክህሎታቸው። ካሉ በማህበራዊ ሚዲያ በተለይም በቲክቶክ እና ኢንስታግራም አማካኝነት እያገኘ ያለው እድል በኢትዮጵያ ብቻ ሳይሆን በሚሊዮኖች በሚቆጠሩ የዓለም አቀፍ ተመልካቾች ዘንድ እንዲታወቅ አድርጎታል። እንደ SZA እና ታዋቂው የሙዚቃ አዘጋጅ ቲምበርላንድ ያሉ ዓለም አቀፍ ዝነኞች በስራዎቹ ተገርመዋል። በኮሜንት መስጫው ላይ የተለያዩ የዓለም አቀፍ ፋሽን ባለሙያዎች የካሉን ስራ ሃይ ፋሽን እና ክሬቲቪቲ ኦን አናዘር ሌቭል በማለት እያደነቁት ይገኛሉ። ተደናቂነቱም የአንድ ሰሞን ወከባ ሳይሆን ጥልቅ የፋሽን ትንታኔን በሚሰጡ ፋሽን አዋቂዎች ዘንድም አነጋጋሪ የሆነ ነው። ካሉ ችሎታው በአንዳንዶች ዘንድ የሙያ ባለቤትነት መብት ጥሰት እንዳያጋጥመው ለዚያውም በዓለም አቀፍ ትልልቅ ተቋማት ዘንድ ስጋታቸውን እየገለጡለት ነው። እነዚህ የፋሽን ተከታታይ ግለሰቦች ታዲያ ምን አሉ? ትልልቅ የፋሽን ድርጅቶች እንደ ባሌንሲያጋ ያሉ ሳይቀሩ የካሉን ስልት ሊኮርጁ እንደሚችሉ ፍንጭ አሳይተዋል። አንዱ አስተያየት ሰጪም ባሌንሲያጋዎች በአሁኑ ሰዓት በቤተ ሙከራ ውስጥ ሆነው የእሱን ስራ ለመቅዳት እየሰሩ ነው ብሏል። ሌላው ደግሞ ራዕይ ያለው መሆኑ ትልቅ ብልህነት ነው፣ የሚያስፈልገው ትክክለኛ መሳሪያና አካባቢ ብቻ ነው ሲል አሞካሽቶታል። ድምፅ አልባው ማዕበል ኮቪድ-19 ለዓለማችን ከሰጣቸው ትሩፋቶች ውስጥ አንዱ በርካቶች ችሎታቸውን ለዓለም ማሳየት የቻሉበት አጋጣሚ መፍጠሩ ነበር። ይህ ልምምድ ታዲያ ዛሬም ቀጥሏል። በሀገራችን ኢትዮጵያ በርካቶችን ቴሌቪዥንና ሬዲዮ ሳያስፈልጋቸው የዝናን ማማ ተቆናጠውታል። ካሉ ፑቲክ እንዴት የከፍተኛ ፋሽን ዓለም ካቤሌም ሆነ? ከጥቂት ዓመታት በፊት ካቤሌም
ምንም ሳይናገር ነገሮችን በማመላከት ብቻ ኢንተርኔትን ተቆጣጥሮት ነበር። ነገሮች በቀላል መንገድ ሰርቶ በማሳየትና በመጨረሻም ሁለት እጆቹን ወደ ጎን በመዘርጋት የእሱ መለያ በሆነው ምልክት እንዲህ በቀላሉ ይደረጋል በሚል ስላቅ ይተቻል። ካቢ የተወለደው በሴኔጋል ሲሆን ያደገው ግን በጣሊያን ነው። የኮቪድ-19 ወረርሽኝ ወቅት በጣሊያን በፋብሪካ ውስጥ ይሰራበት የነበረውን ስራ ካጣ በኋላ ነው በትርፍ ጊዜው ቲክቶክ መጠቀም የጀመረው። በአጭር ጊዜ ውስጥ ግን በዓለም ላይ በቲክቶክ ብዙ ተከታይ ያለው ሰው መሆን በቅቷል። በአሁኑ ጊዜ ከ160 ሚሊዮን በላይ ተከታዮች በቲክቶክ አሉት። ይህም ከትልልቅ የሆሊውድ ዝነኞች በላይ ተጽዕኖ ፈጣሪ እንዲሆን አድርጎታል። በሀብት ረገድም የእሱን መብት የያዘ በ900 ሚሊዮን ዶላር በመሸጥ የሀብትና የዝና ማማን ተቆናጧል። አሁን ላይ ደግሞ ኢትዮጵያዊው የፋሽን ዲዛይነር ካሉ ፑቲክ በዝምታ ጥበቡን በማሳየት ረገድ ከካቢሌም ጋር እየተነጻጸረ ይገኛል። ሁለቱም ዝምታ ቋንቋ ነው የሚለውን በተግባር አሳይተዋል። የካሉ ፑቲክ ሳቢና ደረጃቸውን የጠበቁ የልብስ ፋሽን ዲዛይኖች በፓሪስ በሚገኙ የመራመጃ መድረኮች ወይም $1,000,000 በጀት በሚያስፈልግባቸው ስፍራዎች ላይ መቅረብ የሚችሉ እንደሆኑ እየተረጋገጠ ነው። የእሱ ስራ በምስል ብቻ የሚገለጽ በመሆኑ በየትኛውም ቋንቋ የሚናገር ሰው በቀላሉ ሊረዳው ይችላል። ይህ ምስላዊ ትችት ቪዥዋል ክሪቲክ ይባላል። የካሉ ፑቲክ ስኬት ዝም ብሎ የአንድ ወቅት ወሬም ደግሞ አይደለም። ይልቁንም የፈጠራ ችሎታ መገለጫ ነው። በጥቂት ሳምንታት ውስጥ ወደ 2 ሚሊዮን የሚጠጉ ተከታዮችን በድምሩ በተለያዩ ሶሻል ሚዲያዎች አፍርቷል። የእሱ ብልህነት ተራ ነገሮችን ወደ ድንቅ ሥራ መቀየር ነው። በዝምታው ደግሞ ሥራውን አረማመዱ እንዲናገር አድርጓል። ከመቀሌ ተነስቶ ዛሬ በመላው ዓለም ሚዲያዎች መነጋገሪያ ሆኗል። ካሉ ፑቲክ ለዲጂታል ዘመኑ አንድ እውነትን እያስታወሰ ነው። ለመስማት ማይክሮፎን ወይም የጆሮ ማዳመጫ አያስፈልግህም። ታዋቂ ለመሆንም የግድ የትልቅ ድርጅት ስም ጋር አብረህ መስራት አይጠበቅብህም። ኢትዮጵያ ዝምተኛ ኮከቧን አግኝታለች። ዓለምን በአድናቆት እየተመለከተው ነው። ካሉ ፑቲክ በድፍረት የተሞላ የፋሽን ምርጫውና በሚያሳየው ደስ የሚል ቫይብ ወደ ዓለም አቀፍ ዝና ለመሸጋገር ትልቅ በር ተከፍቶለታል። የካሉ ፑቲክን ስም አስታውሱ፣ የጊዜያችን ክስተት ነውና እንዳትረሱት። ውድ ቤተሰቦቻችን እናንተስ በዚህ ወጣት ስራ ላይ ምን አስተያየት አላችሁ? ሐሳባችሁን ኮሜንት ላይ አስፍሩልን። ለዛሬው የነበረን ቆይታ ይህንን ይመስላል። የቻናላችን ቤተሰብ በመሆን ሌሎች መረጃዎች በጥልቀት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ቸር ያቆየን። ሰላም።